ሰላም 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 ውድና እየተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን አለን። እግዚአብሔር የተመሰገነ። እኛ በጣም የመሬ ነው ያሽ ከምላችሁ በላይ በጣም ደህና ነን እና ትንሽ አዳዲስ ነገሮች አሉ፣ ደሳስ የሚሉ ነገሮች አሉ። እኔ በዚህ ሰሞኑን ብቅ እያለን ነው። ብዙ አዳዲስ ነገሮች አሉ። እኛም ትንሽ ጠፍተን ነበረ። አሁን ግን ከች እያለ ነው። እናንተም በደንብ ብቅ እንደነል ላይክ ሼር ሰብስክራይብ አድርጉልን እና ፋሚሊዎች ዛሬ የመጣሁላችሁ የምር በጣም ደሳስ የሚሉ ነገሮች አሉ። ብዙ ደስ የሚያሰኙ ከዚህ በፊት እንደሰራ ነው ያያችሁትን ቪዲዮ የብሩኬ ብራዘርም አግብቶ ምናምን በጣም ደስ ብሎ ነበረ። አሁን ደግሞ የነሱንም ነው እየጠበቀን ያለ ነው። ያሉት ነገሮች በጣም ደሳስ ይላሉ እና ዛሬ የመጣሁላችሁ እንዳያችሁት ትንሽ ሃይሚዬን አስደንግጧት ነበረ። ትንሽ ደንግጣ ነበረ። ፕራንክ አድርጓት ያው በዛ ሰርጉ የተፈጠረ ትንሽ ችግር ነበረ። ትንሽ ተቀያይሞ ነበረ። አሁን ደግሞ ትንሽ እሷ ደግሞ ፈርታ ሃይሚ ታውቃታላችሁ፣ ወዲያው ነው የምትደነግጠው። የምር ሰው ታምናለች፣ በጣም ነው የምትፈራው ምናምን ሄዳ ምናምን ይቅርታ ስትጠይቀው ትንሽ ብሩክ አስደንግጧት ነበረ እና ምናምን ነበሩ። ብዙ ደንግጣ ነበረ። በጣም እንትን ሁላ ኩርፋ ምናምን የምሬን ልታለቅሱላ ደርሳ ምናምን በጣም ነው ያሳዘነችኝ። የምር በጣም ነበር ያሳዘነችኝ። ግን መጨረሻ ላይ ያው ፕራንክ እንደሆነ ነግሯት በዛ ሰዓት በጣም ደስ ነው ያለኝ። በጣም ነው ደስ የሚል። እኔ ሳይው ደንግጬ ነበር ለምትሉ ያንን ሰርጋይቼ ደግሞ እነሱ ጋር ሳይ ደግሞ ይሄ ነገር ሳይ ደንግጬ ነበረ። ግን በቃ ጸዴ ነገር ነው። በቃ አሪፍ ነው ፍቅራቸው። በጣም ነው ደስ የሚለው። ቪዲዮ እየሰራው ነው ቆይ ምን ነው ደስ የሚለው? ስንልና ሃይሚ ምናምን የምታወሩት እናንተ ናችሁ። ምን አገባ ማለት ምን አገባ ምንድነው የሚያገባኝ? ሃይሚ እኮ የኔ ዘመዴ ነች እኮ። ተረጋጋ እና ምንድነው የሚያገባኝ እኮ? ተረጋጋ በመጀመሪያ ምንድነው ተረጋጋ እና አውራኛ እኮ ንገረኛሽ። ምንድነው ይኸውልህ፣ እኔ ካሜራ ደቅኝ ነው እያወራሁት። ተረጋጋ እና አውራኛ። የካሜራ አንተ አጥፎ ካሜራው ተረጋጋ። ይኸውልሽ አባ ምንድነው? እሺ ንገረኛ። ይኸውልሽ አባ አይ ደስ ይላል ያልከው ምንድነው? አንተ ተረጋጋ እና አውራኝ። ምንድነው መረጋጋ? የሃይሚ ፋሚሊ ምናምን ስለሆንክ ሳይሆን በቃ ተረጋጋ እና አውራኝ። እሺ ቀጥለኝ። በላሰው ላይ ተንጠለጠላለህ። ምንድነው ደስ ይላል? እኔ በቃ ቪዲዮ እየሰራው ነው አልኩ። አንዴ ቪዲዮ አንተ አጥፋው እያልኩ ቪዲዮ ተናገርሽ። ምንድነው ስለና ሃይሚ ደስ የሚለው? ብዙ ነገሮች ደስ ይላሉ። ያት ነገሮች ያስደስታሉ። ምንድነው ስለ የሷ እንደዚህ መሆን ነው የሚያስደስተው? ምንድነው አንተ ምን ሆነሃል? ምን ሰምተህ ነው? ምን ያልሰማሁት ነገር አለ? ምን ሆነ ነው? እሺ ንገረኝ አለ። ያስረዳኝና እኔ በደህን ነገር እላለሁ። ወይኔ እንደዚህ አይነት ፕራንክ የት ሀገር ነው ያለው? ምን አይተ ነው? ወይኔ ለምን እነ ቡርኬ ምን አይነት ፕራንክ ነው የሰሩት? እሷ አውቄያለሁ፣ እሱንማ አውቄያለሁ። ግን እኮ እንደዛ አይደለም። ወይኔ ምን ሆነናል? አንተ ምን ሆነ ነው? እሺ አስረዳኝ። ይኸውልህ እነሱ እኮ ተጣልተው ነበር። ምንድነው? በቃ ተጣረቁ እኮ አሁን ተጣርቀዋል እኮ። እና ቢታረቁ እንዴት እንደዚህ ነው ነገር ይደረጋል? ፕራንኩን ነው እኮ በቃ እነሱ እኮ በቃ የተራረጉት ፕራንክ ነው በዛ ሰዓት። ወይኔ ባለምሮ ማተረጋጋው ምንድነው መረጋጋው? ለምን ተመረጋጋው? በዛ ሰዓት እኮ እነሱ ሁለቱ ያወሩት ነገር እኮ ነው። ፕራንክ እኮ ነው። ተጨርሷል እኮ። አንተ ምን ሆነ ነው? ወይ አጎረስሽ? ወንድሙን አይደል ያጎረሰችው? ምን ችግር አለ ነው እኮ። ግን በቃ ይሄን የማይባል ነገር የሚለው እሱ ለምን? ይኸውልሽ አባ አሁን እኮ የነሱ አረዳደት ነው። ይኸውልህ አባቴ፣ ይኸውልህ እነሱ በዛ ሰዓት ይሄን ነገር አላሰቡትም። የኔም እኮ ጥያቄ ነበር፣ ግን ይሄን ነገር አላሰቡትም። አሁንም እኮ እያወራሁ ነበር የገባው ማለት ነው። ልቧ ከተሰበረ ስንት ስቃይ ካየች በኋላ ፕራንክ ነው አይባልም እኮ ነው እኮ። ይኸውልህ አባ ገብቶኛል እኮ ያንተ ሀሳብ፣ ግን እንደዚህ ቢሆንም በቃ ምንም እኮ አይደለም። ተጣርቀዋል እነሱ ተስማምተዋል እኮ። ይኸውልህ ብራንኩ እኮ ልክ ነው እያልኩ ምናምን ሳይሆን በዛ ሰዓት ልክ ነው። ያን ነገር ማድረግ አልነበረባቸውም። ግን አንኮ ተረጋግተህ እኮ ያን ነገር ማድረግ ያለበት አይደል? ምንድነው የምትቀበጣጠረው? ትክክለኛው ነገር ንገረኝ። ይኸውልህ ተጎድታለች እያልኩ አይደል ነው እኮ። መጎዳት ግን እነሱ በዛ ሰዓት ያላሰቡት አትቀበጣጠራ። ንገረኝ እሺ። ስላይሚ መጎዳት ምክንያት አለ? ንገረኛሽ። እኔ እሱ እኮ ልክ ነው እያልኩ አይደለም አባይ። ልክማ እኮ አይደሉም ሁለቱ እኮ። ንገረኛሽ። ልክ ካልሆኑ ንገረኝ። ልክ እኮ እኔ እኮ ልክ ናቸው እያልኩ አይደለም፣ ግን በዛ ሰዓት እነሱ አላሰቡትም ይሄን ነገር በዛ ሰዓት። ለዛ ነው። እንዴት አያሰብም? ልክ ነው እኮ፣ ግን እኔም እኮ እያልኩ እኮ ወንድሙ ነው አይደለም ነው እና ወንድሙ ከሆነ እንዴት እንደዚህ አይነት ነገር ያስባል? በሷ ነው እሷ ወደድኩ ስለወደደችው አይደል እንደዚህ የሚሆነው ነው እኮ። ልክ ነው እኮ፣ ግን አባይ እሱ በዛ ሰዓት ለምን እንደዛ እንደሆነ እኔ እኮ ጥያቄ ነው። ወይ እኔም እኮ እየጠየቅኩ ነበር። ለምን አትረጋጋም እኮ? ንገረኛሽ። በዛ መልሳለህ አንተ። ስለዚህ እኔ እኮ ልክ እኮ ነው እያልኩ አይደለም። ልክማ አይደለም፣ የተሳሳተ ነገር እኮ አለው ፕራንኩ። ወይ አሁን አትቀበጣጠር፣ ንገረኝ፣ እውነቱን ተናገር። ወይ አይደለም እኮ ይኸውልህ አባሽ፣ ወይ ቪዲዮ ላሳይሽ። አንዴ ልቀቀኝ። ካሜራ እኮ ደቅነን እያወራን ያለ ነው። አሳየኝ። እሺ ንገረኝ። ታላሳየኝ እምርን ስማኔ እያለው እንደዛ ያን ነገር እንድትናገር አልፈልግም። ችግሯን ንገረኝና
የሚፈታውን ችግር ደግሞ በየትኛው ነገር እኔ መፍታት አልፈልግም። ምንድነው እኔ ምንም እጄ ራስ አዘናችሁኝ እግዚአብሔር ማቴ እኔ አስገድዳለሁ። ልጅ አይደለሁም፣ ህፃን ልጅ አይደለሁም እንዴ ህፃን አንተ ለኛ አንተ ህፃን ስለሆንክ ነው። አጎረሰ አላጎረሰ ምናምን እሱ ብቻ አይደለም ምክንያት ምንድነው ማጉረስ? ቆይ አንተ አላጎረስክም? እሱ ብቻ አይደለም ምክንያት በቃ ነው ያብቲ ምንድነው ሌላ ምክንያት? እሱ አቆመ ብዙ ምክንያት ማውራት አልፈልግም። እዚህ ጋር ማውራት አልፈልግም። በቃ ማጋኖች እኛ ጋር ታላወራ እንዲህ አታደርጊም። በቃ ምን አደረኩ? እንደዚህ አታደርጊም እንዴ እኔ እንዲያስረዱ ነው የፈለኩትኝ። በጣም ነው ያናደረልኝ የእውነት በጣም ነው ያያያቸው ነበር እንዳለ ያያያቸው ነበር። የትም አልተንቀሳቀሰችም። መድረክ ላይ ሆኜ ያያያት ነበር። እሱ ሀብቴ አንተ ለራስህ ዝም ብለህ እንትን እያልኩ ነው። ስማ ይኸውልህ አንደኛ ልንገርህ የኔ ፕሮግራም ነው። ጎረሰች አልጎረሰች አትበለኝ። እኔ ከማንኛውም ሰው መጎረስ ትችላለች በዛ ሰዓት። እሺ በቃ የኔ ፕሮግራም ነው። በቃ እኔ ልሂድ። ለምንድን ነው የምትሄደው? ለማን ትተን ነው የምትሄደው? እዚህ ጋር ቆመን አንተን ብለናል እንዴ እንትን ያልነው በቃ እኔ ልሂድ። ማን ቆናል? ቶ ችግር የለውም። ምን አሁን ከዚህ በላይ ምንም እንደዚህ ካንተ ጋር አላወራም። ኧረ ማውራት አለማውራት አለ የትም አባቱ አይደለም። ልጅ አይደለም። እኔ ደግሞ መወሰነውን ውሳኔ በራሴ መወሰን ይችላል። እሱ ታያለህ። በራሴ እንደምወስንለት አለ። እኔ ወስናለሁ ባንተ አደግ እኔ ባንተ ወስናለሁ። ቶ በቃ እኔ ልሂድ። እዛ ሰው እየጠበቀ ጺሙ ከኔ በላይ ሆና ዘለል አየው። በቃ ወይ እኔ ደውላችኋለሁ። በቃ እኔ ልሂድ። ቶ አይደለም እኔ ልሂድ። የትም አትሄድም አንተና። እኔ እዛ ሰው አለ። በቃ እኔ እዛ ልሂድ። እኔ እዚህ ምንም አልሰራም። ማን ነው ሰው ያለው? እዛ ማገኘው ሰው ታራኛ ምንድነው? እኛ እዚህ ጋር ምንድነው የቆመው? በቃ አውሩ እናንተ። እዚህ እኔ መሄድ ነው ፈልገው። የት ነው የምትሄደው? ሲጀመር እንዴ የትም አይሄድም። አንተና እንጂ ኧረ ንቀት ኧረ ንቀት ችግር የለም። አንተና ያበላሸው ቶ ምን አደረኩት ነው? አንተና ያበላሸው ባት ምን አይነት ልጅ እንደው አንቺ አታልቅሽ። ሲጀመር ይፈታል። ዝም በይው። እኔ አሁን ራሱ ትቶ ይላል። አንተ እንኳን አያከብራችሁ። አንቺ በቃ ዝም በይ። እኔ በሰፊት እንትን አለውም ቤት መገናኛ አይደል እንዴ? ከሱ ጋር ዝም በይ። ተይው በቃ አይ በእናትሽ በቃ እኔ አሁን ሲጀመር ቤት ነው ቤት አወራዋለሁ። ሲጀመር ቤት አወራዋለሁ። በቃ ተይው። አንቺ ችግር የለውም። በቃ ይፈታል። ምንም ችግር የለም። ተይው። እኔ ወንድሞቼ ጋር ታጣይኝ ነው ይጀንጅ ማለት ነው ማለት ነው። በቃ እኔ ወንድሞቼ ጋር ታጣይኝ ነው። አንተ ጥለኝ ሄድክ አይደል እንዴ? ለምንድን ነው ከወንድሞቼ ጋር ማጣላ? ምን ሆነ ነው? ምንድን ነው የሚያስቀህ? ያም ማለት ነው። እኔ ከወንድሞቼ ጋር ማጣላ ካንተ በቃ ዝም ብለሽ ቁሚሽ። ያጎረሰሽ ልጅ ነው የምቀጠቅጥልሽ። ኧረ እኔ ፍራንክ እያረኳችሁ ነው፣ እየቀለድኩ ነው። ፍራንክ ምን ማለት ነው? እንደዛ አድርጋችሁ ልሰማችሁ ነበር። ላይሚ ብላ አይደል ያረከው? አገኘሁሽ። ወይኔ እኮ እሺ አንቺ አለሽበት። ኧረ እኔ ምንም አውቀው ነገር የለም። አለሽበት። ላይሚ ብላችኋ ፕራንክ ያረጋችሁኝ ነኝ ወይም ከነ ሃይሚ ነው ያረኳችሁ። ለሰስ እኔ አይደለሁም። እሺ እኔ ከነሱ ጋር ባልሆን ኑሮ አትነግረኝም ነበር። በጣም ልታሰቃየኝ ነበር አይደል? ማለት ነገ ነበር ያሰብኩት። እንደውም እዚህ ሄጄ ራስ አዘናችሁኝ። እግዚአብሔርን ቤመጣው ከሚወቅጥኝ ብዬ ነው ተናገርኩት። እኔ ያሰብኩት እዚህ ጋር ተውኩት። በቃ ንዴቴን እጫዋለሁ። በሰው ፊት ምንም አልለውም። ቤት ግን አልሰማም ነበር እኮ ሳስበው ሄድኩና ቤትም ያገሉኛል ብዬ አመለስኩ። እኔ ከመጀመሮ ነው እንደዛ ያባል። እንዴት እኔ አይደለም እኔ ሳውር እንዴት አይነት ማለት ያ ፌሮ ይከተለው ነበር። አንቺ እንዴ አታለቃችሁ። የምር በጣም ነው ያስደበርከኝ የነበረው እግዚአብሔርን። እና ደግሞ ትተህ ስትሄድ እግዚአብሔርን እኔ እያቀለድኩ ነው። ግን እናንተ መኖራችሁ ነው ፕራንክ ነው ብሎ የነገረኝ ራሱ ልትናገሩላ አይደለም። በጣም ታሰቃይ ነበር። እነሱንም አንቺ እኔን ምን እንዳደረጉኝ አላየሽም አንተ? እኔ ግን የሆነ አልጠበኩም። አሰቃይተውኛል። እንዴት ነው ፍራንክ ነው? እኔን አሰቃይተውኛል። የዛን ቀን የሰርጉ ደግ አደረጉ። እሰይ በርቱ። ደግ አደረኩላችሁ። ድጋሜ እሺ። እኔማ ያው አጨስኩሽ እኮ ታያለህ። እግዚአብሔርን ታያለህ። አልሰማሽም። ይጠበቃል። በኋላ እኮ ፕራንክ እንደሆነ ነግረዋታል። ቪዲዮ ነኝ አየህ። ይኸውልህ መጨረሻ ላይ ነገሯት። ይኸው ላሳልፍ ላሳይቆኝ። ይኸው መጨረሻ ላይ እንዲህ እንደሆነ ነገሯት። ይኸው ምንም እኮ የተፈጠረ ነገር የለም ወይ? እሺ አሁን አልገባም ያለው ነገር ወይኔ ገብቶኛል። ግን እኮ ምንድነው አሁን? ይኸው በቃ ፋሚሊዎችን ንገራቸው፣ የምር ያለውን ነገር አስረዳቸው። ምንድነው በቃ ምንም ግን የሚያስብል ነገር የለም። አሁን ንገራቸው። ያዝ ነው
እሺ ሰላም እንዴት ናችሁ? በቃ በጣም የሚደብር ነገር ነበር የመሰለኝ። ቪዲዮን ካየሁት በኋላ ተረድቻለሁ። ግን በጣም ያስጠላ ነገር ነው ብሩክ ያረከው። እንደዚህ አይነት ነገር እንዳታረግ ካሁን በኋላም። ሀይሚም ምናምን ደውዬላት ነበረ ስልክ አላነሳችልኝም። በቃ ስልክ ሳታነሳልኝ ስቀር ከባድ ነገር ነበር የመሰለኝ እኔ ማለት ነው። እንደዚህ አልመሰለኝም መጀመሪያ። እና ፋሚሊዎች ይኸው ልጁ አላየውም ነው በዛ ሰዓት ቪዲዮን አላየውም ነው እና በቃ አሁን ተረድቷል ያለውን ነገር አስረድተነዋል። ተረድቶናል እና ስሙን አላስተዋወቅልን፣ ስሙን ያስተዋወቅልን። በጸብ ብንገናኝም ከፋሚሊዋ ጋር በቃ አሁን ደግሞ አብረን እንቀጥላለን። ስምሽን አስተዋወቂ። እሺ ሰላም ሚኪያስ እባላለሁ። የሀይሚ ብራዘር ነኝና እንዳያችሁት የሀይሚ ብራዘር ነው። ብዙ ተጨቃጭቀናል። አሁን ግን መጨረሻ ላይ በቃ አስረዳቸው፣ የምር አስረዳቸው ብሩኪ እና በጣም በጣም ይቅርታ። መጀመሪያ እኔ ያሰብኩት ሀሳብ ነው እንደዚህ እንትን ያደረገኝ። ያው ሀይሚም ስልክ አላነሳልኝም ብዬ ነግሬያቸዋለሁ። ለዛም ብዬ ነበረ። አሁን እሱ በጣም አስረድቶኛል እና በቃ ያው አሁን አግባብተነዋል። መጀመሪያ ትንሽ ጓብሎ ነበር የመጣው ከሀይሚ ፋሚሊ ጋር በጸብም ብንገናኝ፣ አሁን ግን ተስማምተናል እና በቃ በቀጣይ ቪዲዮ አብረን እንመጣላችኋለን ከጀለስ ጋር። በቃ ካሁን በኋላ ጀለሳችን ነው። በቀጣይ ቪዲዮ እስከምንገናኝ ይቸርኩኝ። ልቤንም ቢያለው ብዙ ነው ለውጤ ንጹህ ሰው ገባ ያለኝ ውስጤ